እኔ የምለው ግን ሂሳብ አስተማሪና አለቃ ግን አይመሳሰሉባችሁ? የኔና የፍቅር ሂሳብ አስተማሪ ሴት ስለነበረች አይመሳሰሉ። ጾታቸውን አይደለም ድርጊታቸውን። አለቃም ሂሳብ አስተማሪም የፈለገ ነገር ቢፈጠር አይቀሩም። ሁለቱም ባገኙት አጋጣሚና ክፍለ ጊዜ ለማስተማር ዝግጁ ናቸው። ሁለቱም ከትምህርት ቤትና ስራ ውጪ ኖርማል ህይወት ላይ ቢያገኙ ከማስተማር አይመለሱም። ደወላል። በቃ ስሙ ሲጠራ ይታወቋል ማለት ነው። ታታስብ አለቃ አይደለም ሉል ነው የሚለው። ስልኩ ሄሎ ሉሌ፣ እንዴት ነህልኝ? አንተ እኮ ነህ ደውላለሁ ብለህ የጠፋኸው። እኔ አላምንህም። መተህ እንዳይሆን ብቻ። እውነት ሉሌ ነው ያለችው? ማነው ሉል? አላውቅም፣ ግን ፍቅር እንደዚህ እየሳቀችና ከኛ እየሸሸች ስልክ ስታወራ አይቻት አላውቅም ነበር። ካንቺ መሸሿን እንኳን እደግፈዋለሁ። ግን ልዑል እንዴት ፍቅርን ለመጀንጀን ወሰነ? መንገድ ላይ ስልኳን ተቀብሏት ከሆነ ግን ከልዑል ብዙ መማር ያለብን ነገር አለ። እሺ፣ ያንቺስ ባል መቼ ነው የሚመጣው? የፍቅርም ደወለ እንጂ አልመጣም። የደወለ ሁሉ ባል ቢሆን ኖሮ 3 ልጅ ይኖረኝ ነበር። ሁሉም ነገር ለበጎ ነው የሚሆነው። ምናልባት ፈጣሪ ለባልሽ አስቦ ይሆናል። ምን እንዳለበት በወጣትነቱ የሚቀጠለው። ይገርማል። ይሄን ያህል ተቀይረሃል ማለት ነው። ደስ ይላል። ችግር የለውም። ከስራ ስወጣ አገኘሃለሁ። አታስብ። ፕሮሚስ። እስከ 12ኛ ክፍል ያስተማረኝ አስተማሪ ስሙ ልዑል ነበር። እንዴት ያለ ተወዳጅ አስተማሪ ነበር መሰላችሁ? ለዛ ነው መሰለኝ ልዑል የሚባል ስም ስሰማ በቃ ደስ ነው የሚለኝ አይደል? በጣት ግን ማን ነው? መቼም ሰሚርን ያስተማረው ልዑል አይደለም። ማን ነው? ማንም የድሮ ጓደኛዬ። ይሄኛው ልዑል እኔን ያስተማሪ ልዑል አይደለም። ለማንኛውም ዛሬ ስለማመሽ ራስ እንዳትጠብቁኝ። ምንም እንዳታስቢ። ብታጅ እንኳን እኔ አለሁ። አዎ አታስቢ፣ ሰሚር አለ። አንቺ ብቻ በሰላም ነይ። ለማንኛውም አላድርም። ስለዚህ እዚህ የማደር ሐሳብህን አውጣው። እኔ የምልሽ ፍቅር የያዛት ይመስልሻል? እኔ ፍቅር እንደዚህ ስትሆን አይቻት አላውቅም። ምን ሆነች? አንቺ ደግሞ አታጋኙ። እንደውም ድምጿ ከመዘጋቱ ጋር ሮማንቲክ ነው የሚሆነው። ጓደኛዬ በፍቅር እንድትሰበር አልፈልግም። ስለ ልጁ ማወቅ አለብን። አንቺ ደግሞ ፍቅርን እንደማይሰብራት ቀምሰና እንለየው። በቃ ከተሰበረች ያው ማጽናናት ነው። በእኔ ደረሰ በእሷ እንዲደርስ አልፈልግም። ስለ ልጁ በደንብ ማወቅ አለብን። እሱ ያስማማናል። አንድ ያልተሰበረ ልብ ያላት እሷ ናት። እሷ ተሰበረች ማለት ደግሞ እንደ ሀገርም ኪሳራ ነው። ምን ነው? ምንም፣ ግን በጣም አምሮብሻል። አታካብዱ። አሁን እንሂድ። የመጀመሪያ ቀን ፍቅርን እንደዚህ የቻት ቢሆን ኖሮ ፍቅር ይዘኝ ነበር። እሱስ እንኳንም ቀረባት። አለቃን ግን ዛሬ አይታችሁታል? መቼም ቢሮ ሳይመጣ ቀርቶ አይደለም። ዛሬ አለቃ የሚመጣ ይመስለኛል። እንዴት? እሱም እኮ ሰው ነው። ያመዋል፣ ችግር ይገጥመዋል፣ ፍቅር ይዘዋል። ሮቦት መሰላችሁ እንዴ? ቆይ ምን ያስቃል? ምንም፣ ግን አንቺና አለቃ ፍቅር ሲይዛችሁ አይቼ ስለማላቅ ብዬ ነው። እንዴ ምን ሆነ ነው? ጧስ ደህና አልነበርክ እንዴ?
ግን ስንት ቢከፈልሽ ነው እንደዚህ ስለሁላችንም የምታጣሪ? ነው ወይስ አንቺ ደግሞ እጄ እንጂ ድምጼ ነው እንዴ የተሰበረው? በስልክ ደህና ነኝ ስላልኩ ገና ለገና እርግጠኛ መሆን አይቻልም። አታስቡ። ወደዚህ ስመጣ ትንሽ የመኪና አደጋ አጋጥሞኝ ነው ያረፈድኩት። መኪና ስታሽከረክር እኮ ቀስ ማለት አለብን። በሀገራችን እኮ በአመት ውስጥ ከ5000 በላይ ሰዎች በመኪና አደጋ ይሞታሉ። አታካብጁ። ትንሽ የአጥንት መቀጥቀጥና ደም ፈሶኝ ነው። ቢሆንም ደህና ነኝ። እውነትም ሂሳብ አስተማሪ። ወይ አለቃ ካመመህ ለምን መጣ? ብታርፍ አይሻል? የት ልረፍ? ቤቴን ትቼ የት ነው የማርፈው? ግን እንኳንም ይሄ የመኪና አደጋ ደረሰብኝ። እናንተን ታዘብኳችሁ። እንዴ አለቃ፣ እኛ ደግሞ ምን አደረግን? እሺ ውጭ በሆን የአደጋው መንስኤ አንተ ነህ ልትለኝ ነበር። ግን ዛሬ እድሜ ለፍቅር በጧት ነው የገባሁት። አንድ ሰው እንኳን ምን ሆነ ነው ያረፈድከው ብሎ አይደውልም? እኔ አልደውል እንጂ የት ሄደ እያልኩኝ ስጠይቅ ነበር። አንተ ብትደውልም ደስ ብሎ ነው የሚሆነው። ይኸው እንኳንም ተሰበርኩል። እንደዚህ አይዞ ለማንኛውም ወደ ስራችሁ ተመለሱ። ደህና ነኝ ልላችሁ ነው የመጣሁት። አለቃ ፈጣሪ ጨርሶ ይማረ። ስራውም ቢሆን ስብሰባውም አንተ ስትኖር ነው። ምን ለማለት ፈልገህ ነው? ነው ግን የመሆኑ ነው። እንደውም ስራችሁን ስጨርሱ ዛሬ ስብሰባ ፈልጋችኋለሁ። ምን አለበት ዝም ብትል? አለቃ ሲመጣ መቀባጠረን ካላቆምክ ገና ማታመጣብን መዘዝ የለም። እኔ በቃ አለቃን ሳየው የምናገረውን የሚጠፋኝ በቃ ደነግጣለሁ። መሄድ በስራልኝ ቶሎ ጨርሰን ስብሰባ ብንገባ ጥሩ። አብራችሁ የነበርኩት ፍቅር አለማየሁ ነኝ። መልካም ቆይታ። ከት ጨርሰናል። እንዴት ነው? እንደ ሁል ጊዜው ነው እንዴ? እኔ ስለለመድኩሽ ነው መሰለኝ ብዙም ልብ አላልኩሽ። ማለት ካሜራ ላይ እንዴት ነኝ? አታስቢ፣ ሜካፕ እኮ ይሰራሽ ነኝ። አለቃ ስላመሙ ብዙ እናስጠብቀው እንሂድ። በእውነት አንቺ ተቀጠርሽ ወይ ወጋት? እኔ የምለው ፍቅር ማታ እስከ ስንት ሰዓት የምታመሽ ይመስልሻል? አላውቅም፣ ግን ግፋቢል እስከ 4። ሄዱ ከደበረሽ አብረን መሆን እንችላለን። በዛውም ፊልም እናያለን። እሱ ጥሩ ሀሳብ ይመስለኛል። ትንሽ ጊዜ አብራችሁ አሳልፉ። አይ ችግር የለውም፣ ሌላ ምሰራው ስራ አለኝ። እኔ ላንቺ ብዬ ነው። የፍቅር ነገር በጣም እያስጨነቀኝ ነው። ምን ይሻላል? በእርግጠኝነት ያስጨነቀሽ ቀድማሽ እንዳታገባ ነው አይደል? ጓደኛዬ እኮ ናት። ማንም ሰው እንዲያታልላት አልፈልግም። እኔ አለቃ ስብሰባ ብሎ ጠርቶኝ ምንም ነገር ማሰብ አልችልም። ባይሆን ስንወጣ እንጨነቅበታለን። አለቃ ወይ ላግዝ? አለቃ ያዕቆብ ተሸንፎ አይተህ ታውቃለህ? አይ አለቃ ምን አባክ አስበህ ነው የምታግዘኝ? ጨርሻለሁ። አሁን መጀመር እንችላለን ስብሰባ። ፍቅር ምን ልጠይቅኝ ፈልገሽ ነው? የሆነ ነገር ልጠይቅኝ እንደሆነ ያስታውቅብሻል። እኔ ማለት እኮ አባታችሁ ነኝ። እያንዳንዳችሁን አውቃቸዋለሁ። መስሎ ነው አለቃ። ምንም ልልህ አይደለም። ውስጥሽንማ አትዋሽው። የሆነ ነገር ልጠይቅኝ ፈልገሻል። ካልሆነ አይኔን ልጨፍንልሽ ዝግጁ ነኝ። እንደ ልብሽ በነፃነት አውሪ። ይኸው ምን አልሽኝ? ኧረ እኔ ምንም አላልኩም አለቃ።
የሆነ ነገር ስትይ ድምፅሽን ሰምቼዋለሁ አይደል ሰሚር? አዎ እኔም ሰምቻለሁ። ሁለት ሰው አይሳሳትም መቼም። እኔ አይደለሁም አለቃ፣ ምናልባት ቤዛ ትሆናለች። ኧረ እኔ ምንም አላልኩም። ለራሴ በኢትዮጵያ በአመት ውስጥ በመኪና አደጋ የሚሞቱትን የሰዎች ቁጥር ትክክለኛ መረጃ እያጣራው ነበር። ሳሌት ነህ እንዴ? ኧረ አለቃ ድምፅ እኮ የሴት ነው። ምን ጆሮ አይሰማም እያልከኝ ነው? አለቃ ያዕቆብ ደንቆሮ ነው እያልክ ነው? ኧረ አለቃ እንደዛ አላልኩም። እኔ ምን ልል እችላለሁ? እሺ በቃ እሺ ነኝ። ከአለቃ ያዕቆብ ማምለጥ የማይታሰብ ነው። እሺ ምን ልጠይቀኝ ነበር? እንስማ። እንዴት ነው የመኪና አደጋው የደረሰብህ? በጣም ጥሩ ጥያቄ። ለዚህ ጥያቄ ሁላችንም ዋጋ እንከፍላለን። እሺ ታዲያ ምን ላደርግ? እኔ ላይ ሲሆን ጨካኝ ነው የሚሆነው። ካልጠየቅኩት ደግሞ ሌላ ቤት ውስጥ ነው የምንገባው። በግምት በ180 ፍጥነት ላይ ያለ መኪና ነው መስመር ውስጥ የገባብኝ። አለቃ ቁጥሩን ግን እርግጠኛ ነህ? አዎ እሱ በ100 እኔ በ80 ያው 180 ማለት አይደል? ገባኝ። አስቡት፣ እኔ ድሮ መኪናን በትኝ የማክሰው ባልሆን ኖሮ ዛሬ በህይወት አልገኝም ነበር። ያለኝን ልምድ ተጠቅሜ በዚህ ላይ ዛሬ እዚህ መካከላችሁ ተገኘሁ። ጀግና! ሁሉም ሹፌር እንዳንተ ቢሆን ኖሮ የመኪና አደጋ ይጠፋ ነበር። በትክክል እንደምታዩት እጄ እንዲህ ከመሆኑ ባለፈ እኔን የጎዳኝ ወጥቼ ቀርቼ ቢሆንስ የሚለው ሀሳብ ነው። አስቡት እስቲ እናንተን አንድ ቦታ ሳላደርስ አንድ ነገር ሆኜ ቢሆንስ? አስባችሁታል? ጠዋት ተነስታችሁ ቢሮ ስትመጡ እኔ የለሁም፣ በማግስቱም ስትመጡ የለሁም፣ በሰልስቱም ስትመጡ የለሁም። የሚቆጣችሁ የለ፣ የሚገጽጻችሁ የለ። አስባችሁታል? ከባድ ነው አለቃ። አለቃ እውነት ከባድ ነው፣ በጣም ከባድ አለቃ። ከባድ ነው፣ በጣም ከባድ። ካሰብኩት በላይ ተቀይረሃል። በፊት እኮ በቃ እኔ እናንተ አንድ ላይ ከነበር ትምህርት ቤቱ ነበር የሚበጠበጠው። ትዝ ይልሻል እየበላሽው ያለውን ፓስታ ሙሉን የደፋሽብኝ? አስታወስኩት። በጣም ያሳፍራል። በዛ ላይ ደግሞ ሰው ፊት ነበር። ይቅር ብዬሻለሁ። አመሰግናለሁ። እና ግባ። ጓደኞቼ ናቸው፣ ተዋውቃቸው። ሃይ ሰላም። ተጫወት። እሺ ከፍቅር ጋር ቆያችሁ? ማለቴ ቆይታችኋል አይደል? ገብቷል ለማለት የፈለኩት እንዳሰባችሁት አይደለም። እኔና ፍቅር የልጅነት ጓደኛሞች ነን። ሌላ ምንም ነገር የለንም። አግብተሃል ለማለት የፈለገችው እንዴት ነው? ምን እያሰብክ ነው? በነገራችን ላይ በጓደኝነት ላይ የተመሰረተ ትዳር በጣም ቆንጆ ነው። አይ እኔ እንኳን በሱ አላምንም። ድንገት ያገኘዋትን ሴት ለማግባት ነው የምፈልገው። ይዋሽ አይመስለኝም። ነገር የሚያስብ አይመስልም ሲታይ። ለመገመት በጣም ከባድ ነው። ምኑንም ልጨብጠው አልቻልኩም። እዚህ ነበር። ፍቅር መጣች። በቃ እኔ ልሂድ። ሌላ ቀን እመጣለሁ። ትንሽ ስራ አለብኝ። እንዴ ተጫወት እንጂ እዚህ ድረስ መጥተህ። ቢያንስ እራት በልተህ ትሄዳለህ። እራት በልተን የመጣ ነው። በዛ ላይ ደግሞ ይመሽበታል። ሂድ፣ ስራ አለበት። ችግር የለውም እኔ እሸኝሃለሁ። አይ ግድ የለም መኪና ይዣለሁ። አዎ መኪና ይዟል። እንደዛ ከሆነ ብዙ ሳንጫወት ስለሆነ የተለያየ ነው። ነገ መጥተህ ለምን ቆንጆ እራት አንጋብዘህም? አዎ በዛውም በደንብ እንተዋወቃለን። የወንዶች ጊዜ እናሳልፋለን። ደስ ይለኛል። እንደዛ ከሆነ መሄድ እንችላለን። እስከ መኪና ማቆሚያ አብረን እንሂድ።
እሺ ፍቅር፣ ደስ የሚል ቀን ነበረን። ደህና እደሪ። ስለ ሁሉም ነገር አመሰግናለሁ። ምንም ነገር እንዳትጠይቅኝ እባክሽ፣ ደክሞኛል። ሁለት ጥያቄ ብቻ ነው ልጠይቅሽ። እራት የት ነው የበላችሁት? ደግሞ በጣም ቆንጆ ነው። የምትጋቡ ይመስልሻል? ማለቴ ወደፊት ፍቅር ይዘሻል አይደል? አይዞህ ገና 6ኛ ሙከራ ነው። ምን ለማለት ፈልገን? ይሄንን እስክሪፕቶ ዛሬ ላታነሳው ትችላለህ፣ ነገም ላታነሳው ትችላለህ፣ ምናልባት የዛሬ ወርም ላታነሳው ትችላለህ። ነገር ግን ቆይ ሞቲቬሽን ነው ወይስ ምኞትን እየተናገርክ? ኧረ አለቃ ሞቲቬሽን ነው፣ ስላልጨረስኩት ነው። የዛሬ ዓመትም ላታነሳው ትችላለህ፣ ግን አንድ ቀን ታነሳዋለህ ልል ነበረ። ግዴለ ዓመት አልቆይም፣ እንደምንም አነሳዋለሁ። ግን ያልከውን ምረሳል እንዳይመስል። አለቃ አንተ ብቻ ይሻልህ እንጂ እኔ መስዋዕት ለመሆን ዝግጁ ነኝ። ፍቅር ናት የላከች? እኔ ራሴ ነኝ አስቤ ይዤ የመጣሁት። ደግሞ ይሄን አመጣው ብለህ እየመጣ ተቆጣጣሪኛለሁ። እሺ እሱ ጨርሶ ይማረ። ሰላም ዋል አለቃ። ደህና ሄድኩ። ቻው፣ መልካም ቀን። መሻጣውት በአንድ እጁ መክፈት አይችልም ብሎ ነው አይደል? እኔ እየጨነቀኝ ነው። እኔም ብሎ ራብ ጋባሽ። እስቲ አግዢ። ምን አገባኝ? እናንተ ናችሁ የጋበዛችሁት፣ ራሳችሁ ትሰሩታላችሁ። በይስ ራስ ማዘጋጀት አግዢ። ኤዱ በጣም ይቅርታ፣ ዛሬ በጣም ብዙ ስራ አለብኝ። እሺ ቆይ ግን ልዑል የሚወደው ምግብ ምንድን ነው? ፍርፍር። ይህን ያህል የምታውቂው አልመሰለኝም ነበር። ልዑል ማን ነው? የድሮ ጓደኛዬ ነው፣ ግን እንደምታስቢው አይደለም። እንዳሰብኩት አብሮ አደገሽ ብቻ ካልሆነ ፍቅረኛሽ ነው ማለት ነው። ማለቴ አንቺ እንደምታስቢው ነው፣ ኤደን ግን እንደምታስቢው አይደለም። ቆይ እኔ የምወደው ምግብ ምንድን ነው? ጓደኛሽ አይደለም? ንገሪኝ። አሳ አይደለም፣ ሽሮ። ስለዚህ ችግር አለ ማለት ነው፣ ወይ ደግሞ እኔ ጓደኛሽ አይደለሁም። ሰሚር፣ ፍቅር የምትወደው ምግብ ምንድን ነው? እኔ ምን አውቃለሁ? እኔ ለራሴ አለቃን ጠይቃለሁ ብዬ ገብቼ ታምሜ ነው የወጣሁት። አየሽ፣ ማንም የማንንም ምግብ አያውቅም ስፔሻል ካልሆነ በቀር። እኔን ደስ የሚል ምግብ ግን ምንድን ነው? አንቺማ ደስ የሚልሽ አለቃ እኔን ጥብስ አድርጎ ቢያቀርብልሽ። ኤዱ ብዙ ስራ አለብን። እሺ መጣ። ፍቅር አለቃ የሚወደው ምግብ ምንድን ነው? ኤዱ ጠብቂ፣ ላግዛችሁ። ገና በ10 ዓመታችን ነበረ ከፍቅር ጋር በትምህርት መፎካከር የጀመርነው። ይገርማችኋል፣ እኔና ፍቅር በብዙ ነገር እንፎካከራለን፣ በአንዱም አሸንፋኝ አታውቅም። የፍቅር አንድ ደካማ ጎኗ ምንድን ነው? ዝም ብሎ ነው፣ ልጆች ስለነበርን ነው። እሱን እኛ እንወስናለን። ምንድን ነው የፍቅር ደካማ ጎን? ደካማ ጎኗ እኔ ነኝ። በብዙ ነገር ስለምበልጣት እሷን ማሸነፍ የፈለገ ሁሉ እኔ ጋር ነበር የሚመጣው። ለምን ርዕስ አንቀይርም? ሲጀመር ያኔ ልጆች ስለነበርን ነው እንጂ መፎካከር ራሱ መሸነፍ ነው። እሱን ልዑሌ ከሄደ በኋላ ታስረጅናለሽ። በቃ ልጅ እያለንም ልክ እንደዚህ ነበር የምትናደደው። ይህንን ፊት የትም ብሄድ ልረሳው አልችልም። እውነትህን እኮ ነው።
ፍቅርን ካወኳት ጀምሮ ይሄን ፊት አይቼው አላውቅም። ዛሬ ገና እኮ ነው የማየው። ቆይ ግን እነዚህ የምትበልጣት ከሆነ እንዴት ጓደኛሞች ልትሆኑ ቻላችሁ? ያኔ እኮ ልጆች ነበርን። ውሸት። 12ኛ ክፍል እስክንገባ መች ተስማምተን እናውቃለን? 12ኛ ክፍል ላይ በአሳይመንት ምክንያት ይበልጥ ተቀራረብን። እዛ አብረን መዋል ጀመርን። ከዛ ነገሮች በመጠኑ ቢሆን እየተቀየሩ መጡ። ከሁለት አንዳችሁ የፍቅር ጥያቄ ጠየቃችሁ። በቃ ህይወታችን እኮ አማርኛ ፊልም ሆኗል። እኔ አላደርገውም። እና እሱን የጠየቀሽ? በእኔና በሷ ማለት እንደዚህ አይነት ታሪኮች የሉም። 12ኛ ክፍል በልጫት ስኮላር አገኘው። በቃ እንደኔ የምትጠላው ሰው አልነበረም። ይሄው ነው ታሪኩ። ፍቅራችሁን ሳትነጋገሩ ተለያያችሁ። ለምን አርፈን ራቱን አንበላ? በእኔና በሱ መሀል ምንም ነገር የለም። አትቆጫቸው እንጂ አንቺ አለማውራት ትቻለሽ። እኛ እየተጫወትን ነው አይደል? እኔ መጫወት አልፈልግማ። መተኛት ትቻለሽ። ቤቱ የኔ መስሎኝ። ቤት እግዚአብሔር ነው። ግብዝ አትሁኝ እንዴ! እስከ ዛሬ ድረስ እንደዛ እያመናጨቃችሁ ስታስወጡኝ እንዴት ይሄ ሐሳብ አልመጣልኝም? በቃ ሞኝ አትሁኝ። በትበይ ነው የሚሻለው። አለዛ አንቺን የሚለምን የለም። አያገባህም። ደግሞ መለመን አልፈልግም። በቃ አትናደጂ፣ አናወራም። በኋላ ራብ እንዳይደፋሽ ብይ። ለምን አትሄድም? ቤት የለህም? አልሄድም። አንቺ አላበዛሽም እንዴ ዝም ስልሽ? ምን ልታመጣ? የማመጣውንማ አሳይሻለሁ። እንደውም ምንም አታመጣም፣ ታውቀኛለህ። ምን ልታመጪ? የእኛ ቢላደን። ወይኔ ልትሲ እንጂ ያምሻ እንደ አንቺ። ቆይ ድሮም ለዚህ አቅመ ነው አልቃሻ። ሂድ አንካሳ ዶሮ ሳይቀድም በቃ መሸ መሰለኝ። ደህና ነው። ሄሎ ሎሌ፣ እንዴት ነህልኝ? እኔም ሳትሄድ ባገኘ ደስ ይለኛል። እውነት? እሺ ደስ ይለኛል።